ሰላም ሰላም እንደምን አላችሁ? ዛሬ ደግሞ የበግና የፍየል ቤት ስትሰሩ ቆርቆሮና እንጨት ስላቆማችሁ ብቻ እርባታውን መጀመር የምትችሉ ከመሰላችሁ ስህተት ነው። ከፍተኛ ሞትና ኪሳራ ነው የሚያጋጥማችሁ። ተጠንቀቁ። አብዛኛው ጀማሪ 90% የሚሆነውን ስህተት የሚሰሩት ቤት ሲሰሩ ነው። ደካማ የአየር ዝውውር፣ የተሳሳተ የቤት አቀማመጥ፣ ቆሻሻና እርጥብ ወለሎች፣ ጭንቀት የመሳሰሉት ነገር ካላስወገዱ ከፍተኛ ሞት ይከሰታል። ችግሩ ሄዱ እንደሆነ እንኳን ልታውቁ አትችሉም። በዛሬው ቪዲዮ እንዴት እነዚህን ችግሮች መቅረፍ እንደምንችል እና ትክክለኛ ቤት አሰራራቸውን እናያለን። በመጀመሪያ ሎኬሽን መረጣ ነው። ቆሻሻና እርጥበታማ ቦታ መሆን የለበትም። ሁለተኛው ደግሞ አቅጣጫ ሲሆን የቤቱ ረጅም ጎን ምስራቅና ምዕራብ መሆን አለበት። ምክንያቱም ፀሐይ በእንስሳቱ ላይ በቀጥታ ሳይሆን በጎን በኩል የጠዋትና የማታ ፀሐይ በማግኘት የሙቀቱን መጠን ለመቆጣጠር ይረዳናል። ሶስተኛ ቤቱ ቢያንስ ከመሬት 60 ሴንቲሜትር ከፍ ብሎ በመሰራት ወለሉ 1 ሴንቲሜትር ክፍተት በመተው ሽንቶቻቸው እንዲወገድ ቤቱን በቀላሉ ለማጽዳትና ጥገኛ ተዋሳቶችን ለመቀነስ ይረዳናል። አራተኛ ደግሞ የአየር ዝውውር ሲሆን በግድግዳው አናት ላይ ክፍት ቦታዎችን በመተው መረብ ሽቦ መጠቀም ይኖርባቸዋል። ምክንያቱም የሙቀት መጨመር የአሞኒያ ወይም የመተንፈሻ በሽታዎችን ያመጣል። በሚገባ የተደራጀ ሼድ ከሰራችሁ ፍየሎችና በጎች ንቁ እንዲሆኑ ያደርጋል። አምስተኛ ላይ ደግሞ የምናየው እንስሳትን በትንሽ ቦታ ላይ ማጨናነቅን ማስወገድ ይኖርብናል። ለእያንዳንዱ ፍየል ወይም በግ ቢያንስ 1.2 ካሬ ሜትር ስፋት ሊኖረን ይገባል። ምክንያቱም ከመጠን በላይ መጨናነቅ በሽታዎችን በፍጥነት እንዲሰራጩ ስለሚያደርግ ማለት ነው። ስድስተኛ ላይ ደግሞ የምናነሳው ነጥብ መመገቢያና ማረፊያ ቦታ ሲሆን የሳር መደርደሪያና የውሃ ማስቀመጫ ቦታ መመደብ ይኖርባቸዋል። ምግባቸው በጭራሽ መሬት ላይ ማስቀመጥ የለባችሁም። ምክንያቱም የተለያየ ባክቴሪያዎችና ብክነት ሊያስከትል ስለሚችል። በተጨማሪ ደግሞ ቤቱን ስትሰሩ ወጪ ቆጣቢ ውድ ያልሆኑ ቁሳቁሶችን መጠቀም ይኖርባቸዋል። አሁን በነገርኳችሁ መሰረት ገንዘቡንና ሞትን መቀነስ ትችላላችሁ። ጀማሪ ስትሆኑ ሁል ጊዜ ደግሞ መመክራችሁ በትንሽ ፍየሎች መጀመር፣ ሂደቱን መማር ውጤታማ ያደርጋችኋል። በአንድ ብዙ ፍየል ወይም በግ መግዛት የለባችሁም፣ ለኪሳራ ስለሚያጋልጣችሁ ማለት ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁ ቻናሉን ሰብስክራይብ በማድረግ ስለምታበረታቱኝ አመሰግናለሁ።